ሌሎች ሰዎችን ማስደሰት ሁልጊዜም ትህትና ላይሆን ይችላል። አንዳንድ ጊዜ ከፍርሃት የመነጨ ሊሆን ይችላል። ከሌሎች ጋር ግጭት ውስጥ ላለመግባት፣ ሌሎች ሰዎችን ለማስደሰት ወይም ደግሞ በሰዎች ላለመገፋት፣ ከሰዎች ጋር ቅራኔ ውስጥ ላለመግባት፣ ሌሎችን ለማስደሰት ቁርጠኛ እንድንሆን ሊያደርጉን ይችላሉ። እምቢ ማለት እየፈለጋችሁ እሺ ልትሉ ትችላላችሁ። እናንተን የሚጎዳ ነገር እየተደረገ እናንተ ላይ ጉዳት እየደረሰባችሁ ስለዛ ነገር ላትናገሩ ወይም ዝምታን መርጣችሁ ልትቀመጡ ትችላላችሁ። በስሜት የመጨረሻው ደረጃ ላይ እስክትደርሱ ድረስ ስሜታችሁ ተሟጦ እስኪያልቅ ድካም እስኪሰማችሁ ድረስም ሁልጊዜም ያላችሁን ነገር እየሰጣችሁ በዛ ግንኙነት ውስጥ ልትቆዩ ትችላላችሁ። ነገር ግን አንድ ልብ ማለት ያለብን ነገር ትክክለኛ ትህትና ራሳችንንም ያካትታል። ጤናማ ሰዎች በራሳቸውና በሌሎች ሰዎች መካከል ባውንደሪ ያዘጋጃሉ። ጤናማ ግንኙነት ደግሞ ያንን ባውንደሪ ያከብራል። ከራሳቸው አልፎ የማይመለከታቸውን ነገሮች ሌሎች ሰዎች ላይ አያደርጉም ማለት ነው። ሌሎች ሰዎችን ለማስደሰት ብለን ራሳችንን አደጋ ላይ መጣል፣ ራሳችንን መጉዳት የለብንም።